ሉሊት እንግዲህ እንድትገደል ትዕዛዝ ሰጠ። የማርኮ አባት ካልተገኘች አስወግዷት፣ አንተ ሳትሆን ለሰራተኞቹ ትዕዛዝ ስጥና እንድትወገድ አድርግ ብሎ እንግዲህ የማርኮ አባት እንግዲህ ትዕዛዝ ሰጥቷል። ማርኮ እንግዲህ በጣም ተናዷል። ሱሬ እንግዲህ የተለያዩ ፕሮጀክትን ስራዎችን ጨርሶ እንግዲህ ለአባቱ እያሳየ እንግዲህ ማርኮ ተደብቆ እያየ እንግዲህ አባትና ልጅ በጭራሽ መቼም እኔ እያለሁ ተስማምታችሁ በአንድ ልትሰሩ አልፈቅድላችሁም፣ ሁለታችሁንም አጠፋችኋለሁ እንጂ እያለ እንግዲህ ከሱሬ ጋር እንግዲህ ሱሬ እንግዲህ ለምን ተሳካለት እና በቃ ትልቅ ደረጃ እንዲደርስ ስለማይፈልግ የወንድም ምቀኛ ማለት ነው። የወንድም ምቀኛ ይጣለው የቤተሰብ ወይ ጉድ! እንግዲህ ማርቆ ለእናቱም ክብር የለውም። ያው ባትወልደውም እናቱም በጣም ነው አተራሱ ስሟን እንኳ ሲጠራት ቅድስት ብሎ እንግዲህ እያመናጨቀ ነው የሚጠራው። ስሟን እንኳ ራሱ እንድናት እንኳ ትንሽ ክብር ሊሰጣት አይችልም ማለት ነው። ሱሬ እንግዲህ ያው እናቱ እንግዲህ ልትሄድና ያው ሽማግሌ ልትሄድ ነው እንግዲህ ወደ ነገኒ ቤት እንግዲህ ልትነግራት ነው። ያው በስተት እንደደፈራትና እንዳታሳስረው እንግዲህ ያው ተስማምተው በአንድ እንዲኖሩ ልትሄድ ነው ማለት ነው እንግዲህ ወደ ነፂ ቤት። እሱ ደግሞ አይ እናቴ ግን ደግሞ እኮ ልጅቷ ደረቅ ናት ልታሳስረኝ ትችላለች እያለ እንግዲህ አይዞህ ምንም አትበል፣ ኧረ የሰይጣን ጆሮ ይደፈንበል፣ ምንም አትልም አንተ አውቀህ እንዳልሆንክ እኔ እነግራታለሁ። ቤተሰብ አላት የላትም፣ ቤተሰቦቿ እንዴት ናቸው ምናምን ስትለው አይ እናትና አባት የላትም፣ ግን እንደ እናት እንደ እናት እንደ አባት ሆና አብራት የምትኖር አንድ ሴትዮ አለች ብሎ እንግዲህ ሲነግራት ችግር የለም እሷንም አወራታለሁኝ አንተ አትጨነቅ እኔ ልጅ ብላ እንግዲህ እናት ያው እናት ናትና እንግዲህ በዛን ሰዓት ያው እናቴን እዛ አድርጌ በስህተት ሰርቻለሁ ብሎ ሲነግራት በጣም ነበር የተናደደችበት። አይንህን ማየት አልፈልግም ብላ እንግዲህ ተናዳብን ነበር። ዛሬ ግን ያው ታሳስረኛለች ብሎ ሲነግራት እንግዲህ እኔ እሄዳለሁ እነግራታለሁ ብላ እንግዲህ ወደ ነፂ ቤት ልትሄድ ነው ማለት ነው። ማርኮ እንግዲህ ይህን ሁሉ ተደብቆ ሚስጥራቸውን እንግዲህ ለእናቱና ልጅ የሚያወሩትን እየሰማ እንግዲህ ሌላ ሴት ደፍሮ እንግዲህ እናቱ ሽምግልና ልትሄድ ሄዳ ልትነግራት እንደሆነ እንግዲህ በር ላይ ቆሞ ሲያዳምጥ ነበረ። እና እንግዲህ የጀመሪያውንም የፕሮጀክት ስራ ያንንም እንግዲህ እየጻፈ ለአባቱ ሁሉንም ነገር ስራዎቹን እየጻፈ እና ከሳምንት በኋላ ሁሉንም ስራዎቹን አጠቃሎ ወደ ተግባር እንደሚያስገባ እንግዲህ ጽፎ ለአባቱ እያሳየ ያንንም ወረቀት እንግዲህ ደፍተሩ ላይ ያለውን እንግዲህ አይቶበታል ማለት ነው። የወንድም ምቀኛ አይጣለሁ። ሉሊት መሞት የለባትም በጭራሽ። ሉሊት የድራማው ድምቀት ናት እንዴ! አይገላት ይሄ ጨካኝ ሰውዬ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር አድርጉ ማለት ነው። እንግዲህ ዛሬ ተወዳጁ ሐረግ ድራማን ይዤላችሁ መጥቻለሁ ቤተሰብ። ዛሬ እንግዲህ ሐረግን ይዤላችሁ ነው የመጣሁት። ሉሊት እንግዲህ ያው ከታገተችበት ጠፍታ አምልጣ እንግዲህ የሱሬን እናት እንግዲህ ፈንክታ ነው የወጣችው። ለዛም እንግዲህ ያው ሱሬ እየተከታተላት ነበረ። ግን ደግሞ ያው ይነቃብኛል ብሎና እዛ ቤት ለምን እንደገባ ሁሉ ያው ረስታት እንግዲህ እናቱን መታበስ ስለመጣች ያው እንትን እያላን ነበር። ግን ደግሞ እስካሁን አላያትም፣ ገና መግባቷንም አያውቅም ማለት ነው። አላያትም እንግዲህ እስካሁን ተሸፋፍና ነው ያለችው። በር በተንኳኳ ሰዓት እንግዲህ በስቀቀን ውስጥ ነው ያለችው። በጣም ፈርታ ታሁን መጥተው ደግሞ በድጋሚ ያዙኝ እያለች መያዝ አይቀርም ብላ እንግዲህ በጣም ፈርታለች። ሰኒ እንግዲህ በጣም እየረበሸች ነው ያለችው ማለት ነው። ቃልን እወደዋለሁ፣ አፈቅረዋለሁ። እዚህ ቤት የገባሁት ለምክንያት ነው። ስለዚህ ከቤት መውጣት አልችልም። እባክህ አታስወጣኝ፣ እባክህ። እኔ እዚህ ቤት ለስለላ ቢሆንም የመጣሁት ግን ደግሞ አንተን እወድሃለሁ ብላ ስትነግረው እንግዲህ ቃል በጣም ነው እስከዛሬ ድረስ እንግዲህ የምታደርጋቸውን ነገሮች አይቶ እንዳላየ እያለፋት ነበረ። ግን ዛሬ ያው የመጨረሻ ሆኖ ከቤት ውጭልኝ ከቤቴ ብሎ እንግዲህ ሂሳብሽን እሰጥሻለሁ ውጭ ብሏታል።
እንግዲህ እሷም ተናዳ ከቤት ውጪ ብሎ ሲያባርራት ድጋሜ የኔሽን ማየት አልፈልግም እዚህ ግቢ እንዳላይሽ ብሎ እንግዲህ ከቤት አስወጥቷን ነበረ። መልሳ ደግሞ እንግዲህ በር ላይ እንግዲህ በር ቆርቁራ ነበር ሰኒ ሀኒ አግኝታት እንግዲህ ባክሽ ሂጂ ተዚህ አካባቢ ወንድሜ ይገለኛል ታየሽ እስከኔው ታስገድኛለሽ ብላት ነበረ። እንግዲህ አይሆንም ብላ እንግዲህ ሙጭጭ ብላ በፍጹም ፂንና ከአንተ ከፂ ጋር ሆነህ ማየት አልፈልግም እኔ እያለሁ በህይወት እናንተ አንድ ላይ ስትሆኑ ማየት አልፈልግም ብላ እንግዲህ የቅናቷ በቅናት እንግዲህ ተናዳ ቀጥታ እነ ሀኒ እንግዲህ ያው ቃል ስልክ አላነሳላት ሲል እንግዲህ ምን ሆኖ ብላ ተጨንቃ ጠዋት ከሰኒ ጋር ተናዶ ነበር የወጣውና ስልክ አላነሳላት ሲል ያው እጽ ጋር ይሄዳል ብላ ወደ እጽ ስትሄድ እንግዲህ እዛም የለም አልመጣም ነበረ። እጽ እንግዲህ ቆይ ምን ሆኖ በማን ጋር ተጋጭቶ ነው ምናምን ይሄን ያክል ምን ቢፈጠር ነው ምናምን ስትላት አይ የሆነ ቤት ተፈጥሮ ነበር ከሰራተኛዋ ጋር ያው ትንሽ ተነጋግሮ ነበረ እና ተናዶ በሷ ተናዶ ነበር ስትላት እንግዲህ እንዲህ ቆይ ከሰራተኛዋ ጋር እንዴት ነው ሊናደድ የሚችለው? ይሄን ያክል እንዲህ ቦታ ሰጥቷት ነው ይሄን እንዴት ሊናደድ የሚችለው ስትላት አይ እሱ የሚያውቀው ነገር የለም ግን ደግሞ ከቤት ውጭ ብሎ ዛሬ አባሯታል። እሷ ግን ያው እወደዋለሁ ብላ ስትነግረው ነው በጣም የተበሳጨው ስትላት እንግዲህ ጽዬ ፊቷ ቀይር ነው ያለው። እንግዲህ እንግዲህ ያው ቃልን ትወደዋለች እሱም ደግሞ ይወዳታል። እንግዲህ ያው ለሰው አስመስለን ያው ልጁ እንግዲህ ያላባት ከሚያድግ እኔ ላግባሽና ምርጥ አባት ሆነዋለሁኝ ቃል እገባልሻለሁ ብሎ እንግዲህ ያው ሀሳብ አቅርቦላት ነበረ። በሀሳቤ ከተስማማሽ እንግዲህ አስቢበት ብሏት ነበር እና እሷ ደግሞ እንግዲህ ያው ለገኒ ነግራታለች። ገኒ ቆይ ተወጅዋለሽ እንዴ ስትላት ያው አረ ገኒዬ ያው ብቻ እንደዚህ ብሎ ሀሳብ አቀረበልኝ ብላ እንግዲህ ብላት ነበር። ዛሬ እንግዲህ ወደ እነ ጽዬ ቤት ሂዶ ያው ሉሊትን ለማናገር ወደዛ ሂዶ ነበር። እንግዲህ ሉሊትን እነማን ናቸው ያገቶሽ ብሎ እንግዲህ እነማን ናቸው ወይስ ምንድን ሰርተሽ ነው ቆይ ይህን ያክል እንዴት የታገቶች ስላት ቆይ አንተ ልጅ በመቆየት ስራህን ጥለህ ፖሊስ መሆና ፖሊስ መርማሪ ፖሊስ ሆንክ እንደ እያለች እንግዲህ እየቀበጣጠረች ማለት ነው። እና እንግዲህ ያው እንደውም ቤቱ ወስደህ ደብቀኝ ስትለው እንደ አይ ይሄማ በጭራሽ ሊሆን አይችልም አንቺ እዛ ተሄድሽ ማለት እኮ ትረብሽኛለሽ ምናምን እያላት ነበረ። ምንም አረብሽም ብቻ ውሰደኝ ቤት ብላ እንግዲህ እሺ በአንድ ነገር ተተስማማን ብሎ እሱ ምንድን ነው ያው ያገቱሽን ሰዎች ቤት አሳይሽ ነው ከሩቅ ሆነሽ አንቺ በመኪና ታሳይኛለሽ ብሎ እንግዲህ እሺ ብላ ተስማምታ እንግዲህ ያው ወደ ቤቱ ወስዷታል ማለት ነው። እንግዲህ ገኒ እንግዲህ ቃልን ስትገባ አንዴ ላናግርህ ብላ ወደ ውጭ ወጥታ እንግዲህ እኔ የምልህ ጽዬ አንድ ነገር ነግራኝ ነበረ። ይሄ ነገር እውነቷን ነው ወይስ ጽን ተወዳታለህ እንዴ? እንዴት ነው አንተ ቆይ የሰውን አፍ ለማዘጋት ብለህ እንዴት ነው የማትወዳትና የማታፈቅራትን ልጅ ዋጋ የምትከፍለው? እንዴት ነው ለሰው ብለህ እሷን የምታገባት? ነገ ጧት ደግሞ የምትወዳት ሴት እኮ ስመጣ እሷን ጥለህ ይችኛይቱን ያች የምትወዳት ሴት ስትመጣለህ ይችኛዋን ትተህ ወደዛች ልትሄድ ነው ማለት ነው። ስለዚህ እንዴት ነው ለማታፈቅራት ሴት ዋጋ የምትከፍልላት ስትለው አይ ብሎ እንግዲህ አንገቱን ደፋ አድርጎ እንግዲህ እየተሽኮረመመ ነበር። በጣም ነበር የፈራው ለመናገር። ያው በእርግጥ ገኒ ያው እንደ እናቷ ናት እንግዲህ አብራት የምንኖረው እናቷ ማለት ናት። ግን ያው ምንም አላለም። አይ ማለት ያው እኔ የምችለውን ያክል እኮ ላግዛት ብዬ ነው ምናምን ብሎ ሲነግራት አይ በፍጹም ማትወዳት ከሆነ ይሄ ነገር ከዛሬ ጀምረ ካፍህ እንዳታወጣ። እንዴት ነው ለማታፈቅራት ሴትና ለማትወዳት ይህን ያክል ነገ ጧት እኮ ልጁ ቢወለድም ችግር ነው፣ ይህም አይሆን ነገር ነው ብላ እንግዲህ ገኒ ተቆጥታበታለች ማለት ነው። እወዳታለሁ ብሎ ቢገላገል ጥሩ ነበረ ማለት ነው። እነሱም ጓደዳቸው ላይ ቀር እና እንግዲህ እንደዛ ብላ ወደ ቤት አስገብተዋለይ። እንግዲህ
ሜርሲ እንግዲህ ካርታው በእጅ ደርሶልሻል ብሏት እንግዲህ የሆነ ሰው ደውሎ ነይ ዛሬውኑ ፈልግሻለሁ ነይ ብሏት ነበረ። እህቴ ከታገተችበት በሰላም ወጥታለች። ግን አሁንም ያው ሌላ ቦታ ነው የምትኖረው፣ ተለያይተን ነው የምንኖረው። ግን ደግሞ ያው አይቻታለሁ በአይኔና በሰላም ወጥታለች፣ ጭንቀቱ ለቆኛል ብለው እንግዲያውስ አንዴ ብስራት አለሽ ካርታና ብላኑ እጅ ላይ ደርሷል እና ሲላት እንግዲህ በጣም ነበር የተደሰተችው። ያንን ቤት እንግዲህ ዙራ ዙራ ያው በእጇ ልታዞረው በራሷ ልታደርግ ነው ማለት ነው፣ ይቺ ተንከሲስ ማለት ነው። እና እንግዲህ ቃል ዙሊትን ወደ ቤቱ ይዞ ሲሄድ እንግዲህ ሀኒዬ በር ሲቆረቁሩ እንግዲህ ሀኒ ሲከፍት እንግዲህ በጣም ነው የደነገጠችው። ምክንያቱም ሻንጣዋን ይዞ ነው የሄደው እና ምን እያረከ ነው ወንድሜ? ምንድን ነው ቆይችን እብድ ይዛሀት የመጣው ብላ እዚህ ልትኖር አብራ ልትኖር ባልሆነ ብላ እንግዲህ በጣም ተናዳ ነበረ። እሱም እባክሽ እህቴ ተረጋጊ፣ ቆይ ምን አይነት ጸባይ ነው ያመጣሽው? ከመቼ ወዲህ ነው ብሎ እንግዲህ ና ብላ እንግዲህ እሷ እኮ ማለት እብድ ናት፣ የለየላት ቀውስ ናት። እንዴት ነው ከእሷ ጋር ተስማምቼ መኖር የምችለው ስትለው እንግዲህ እባክሽ ሁሉንም ነገር አብራርቼ እነግርሻለሁኝ፣ አሁን የሚሄድበት ቦታ አለኝ ብሎ እንግዲህ ያው አይሆንም ቃል ነገረኝ፣ የተፈጠረውን ነገረኝ፣ ያገቷት ሰዎች እያሳደዷት ስለሆነ ለተወሰነ ጊዜ ስትቀመጥ ብዬ ነው ሲላት እንግዲህ ያው ደረስ ብዬ መጣው ብሎ እሱም ሂዶ ነበረ። እንግዲህ በር ተቆርቁሮ ቃል ተመውጣቱ እንግዲህ በር ተንኳኩቶ በር ላይ የሆነ ወረቀት አስቀምጠውላት እንግዲህ ያንን ወረቀት ሀኒ ሄዳ ከፍታ እንግዲህ በሩን ስታየው ማንም አልነበረም። ወረቀቱን ይዛ እንግዲህ ወደ ሳሎን ስትሄድ ሉሊት እንዳሳቀች ማለት ነው። እንግዲህ አንድ ፍሬ ልጅ ነኝ ያለኝ ምንድነው ተስማምቶኝ ነው እንጂ ነው። እና ቤተሰብ እንግዲህ ይህን ይመስላል። እንግዲህ የድራማው በሌላ ፓርት እስከሚመጣ ድረስ ባይ ባይ።